ቆንጆ የተመረጠ መሪ አይደለም ኢትዮጵያን የሚያስፈልጋል። አንተ በጌታ ስም ያይሻለሁ ውጣ ብያለሁ አልወጣም። ኧረ ተው ውጣ በጌታ የትግሬም እንደዛ አታጣም አይ ምን አትጣ ምን አባክን ማትጣ ውጣ። አማርኛን እንጂ አማራን አናውቅም ታሪክ አዋቂዎች ቢለው ቢሳለቁም ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። እሺ ተዋጋ፣ እሺ መንግስት ፈረሰ፣ ከዛስ ምን ልታረግ ነው? አይ እውቀት እሺ መንግስት ወደቀ ይባል፣ እሺ አሸንፈው መጡ ይባል፣ ከዛ በኋላስ እንደው አንቺ ሰውዬ እኮ ታስቂያለሽ እኮ። ይሄንን የማያስብ ብዙ ፖለቲከኞች ምንድነው ዓላማው? ወዴት ነው የሚፈልገው? እንዴት ነው የሚፈልገው? ምን ሊያደርግ ነው የሚፈልገው? ምን የምትለው የሚባል ነገር ፈልገ ታጣለህ። እኔ ሳውቅ እኮ ዕውቀት ላይም በዛም ፎክረዋል፣ አደራጅተዋል፣ አስታጥቀዋል። ከውጭም ይምጣ ከውስጥም ይምጣ ኃይል አሰባስበው ታጥቆ በጉልበት ይምጣ። አምላኬ ሆይ ይሄ ሰውዬ አዲስ ሀገር መሪ የሚያቃጥል ቤተክርስቲያን የሚያጠፋ ንጹሃንን በአደባባይ ሜዳ ላይ የሚገል ሃይማኖት ከሌለ ሰው ደግነት የለም፣ ቸርነት የለም፣ ጨካኝነት ብቻ ነው ያለው። ማንን እኛ እስኪ ንገሩኝ። እግዚአብሔር ብዙ ካለ አንተ ደግሞ አይ መመጠን ካልክ ከማን ጋር ነው ያለው? ከእግዚአብሔር ጋር ተጣልተናል። ለዚህ ነው ስቃያችን የበዛው። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? በቅድስት ሥላሴ ስም ሰላም ጤናና ክብር ለእናንተ ይሁን። እንኳን ወደ ሙሌ ኢንተርቴይንመንት በሰላም መጣችሁ። አማርኛን እንጂ አማራን አናውቅም ታሪክ አዋቂዎች ቢለው ቢሳለቁም በአማራነታችን አንደራደርም። ማንም ሰው አልሰጠን ማንም አይቀማንም። ማንም አልቀማንም። እኛም በተራችን እኛነትን እንጂ እነሱን አናውቅም። ታዲያ ምን ሰርተን ነው የበዛው ኩነኔ? በስደት ያለቀው የዋህ ወገኔ። ሸምበቆም አፍርቶ ካልወለደች በቅሎ ማን ነው የሚለየው ራያን ከወሎ? አሰማ እንደሆነ ለሸዋ ንገረው ታሪክ ነው የማይሞት ዘመን አላፊ ነው። መንዝ መሃል ሜዳ ሞረስ ሸዋሮቢት በሰላም ይቀመጥ ወገኔን አትንኩት። የሀገር አለኝታ ምንጃርና ደራ ዋልታና ማገሩ ለመላው አማራ አጭባርና ተንታ አማራ ሳይንት ወልዲያ ጎብዬ ላስታና መቄት ሐራ ዶሮ ግብር ቦረናና አምባሰል ክንድን አሳየው ጠላት ይምሰልሰል። ምን ይላል ስማዳ አልሰማም ወይስቴ ይደርሳል ሳይነጋ ንገሩት በሞቴ። እኚህ ጎጃሚዎች ክፉ አምላላቸው ኮሶ ለጠላቱ ማር ለወዳጃቸው። ጎንደር ደብረ ታቦር ወረታ ጋይንት ውሃቸው ጠረናው አፈሩም ምንነት የወንድ የጀግና ሀገር የማይፈራ ሞት ሁሌም ዘብ የቆመ ለአንድ ኢትዮጵያዊት ወንዝ የሚያሻግረው ስሙን ሲጠሩት ኧረ እንኳን ከአማራ አስተወለድንበት። አሁን የጴንጤ ፓስተር የትግሬ ጴንጤ ፓስተር ተመልከቱ እስቲ። እንደዛ ማለት የትግሬ አሁን ደቡቦቹ ተክነውበታል። አማሉያ ያበር ይሰባ ቶኑን ራሱ ቅርጹን ይችላውበታል። እነዚህ የደቡቦቹ ማለት የወላይታ ምናምን። አሁን ትግሬው መጥቶ ጉራጌዎቹ ደግሞ አሁን ደግሞ ጉራጌዎች ጀምሮ አሉ። ጉራጌዎቹ እንኳን አላሰራ ሲሏቸው ነው አሉ ጴንጤ ሆኑት። በጌታ ስም ያይሻለሁ ውጣ ብያለሁ አልወጣም። ኧረ ተው ውጣ በጌታ አያምርም። እነዛ አታሩት በኢየሱስ ስም ይላል የደቡብ። አሁን የጉራጌና የትግሬ እንትን የምትሆን አንተ በጌታ ይሻለሁ ውጣ ብያለሁ ውጣ አትወጣም። እሺ ትቢተኛ
እብሪተኛ ሰይጣን ነው ዛሬ መጣው። ሃሌሉያ በሉ ይላል። አሁን የጉራጌ ፓስተር እኔ ያስቀኛል በእውነት። የትግሬም እንደዛ አታጣም አይ ምንም አትጣ ምን አባክን ማትጣ ወጣ። ስንት ናችሁ? 6000 ባይ እዚህ ሰውዬ ላይ 6000 ነው። ምን አባቱ ጋር ተቀምጣችሁ ነው? እና የትግሬም የጉራጌም ፓስተር እኔ ብዙም ተናይተሙኝም ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ። አትግደሉኝ። የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ወዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ህፃናት ፊት ነው የተደረገው። ህፃናት ፊት ነው የተደረገው። ህፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ገብተው እየጠመዘዙ ገደሏቸው። ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች። መጽናናትን አላገኘችም አለ አንድ ራሔል። ያኔ ግብፅ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ። እምነታችሁ ከሌሎች የሚለይበትን ስሙ። የማ እምነት ነው? መጽሐፍ ቅዱሳዊ። ይህ ዝም ብሎ በዓለም ላይ እንደሚለፈለፈው አይደለም። መጽሐፍ ቅዱስ ገልጣም በሶሻል ሚዲያ ተምረህ የትም አትደርስም። በኮሮጆ የተመረጠ መሪ አይደለም ኢትዮጵያን የሚያስፈልጋል። እግዚአብሔር የመረጠው መሪ ሊሆን ያስፈልጋል። እግዚአብሔር የመረጠው መሪ ደግሞ ሲወጣም ሲገባም ከእግዚአብሔር ጋር የሚነጋገር መሆን አለበት። ፍርድ የማያዛባ፣ ድሃ የማይበድ፣ ለተራበው የሚጨንቀው፣ ለተገፋው የሚጨንቀው እንዲህ አይነት መሪ ያስፈልጋል። ይህን መሪ ነው ያጣነው። ሙሴ ያላቸው መሪዎች ፈርዖን ሆኖብናል። ፈርዖን ሆኖብናል። መምራት ሲያቅታቸው ህዝብ እንዳይነሳባቸው በሃይማኖት ደግሞ ቁማር ሊጫወቱብን መጥተዋል። እግዚአብሔር ያሳክስልን። ኧረ እሱ ያሳክስልን፣ እሱ ያሳክስልን። ወገኖቼ እኛ ኃይላችን እሱ ነው። ምን አደረገች? መሬቱን በክልል ሆነ፣ በብሔር ሆነ። መሬት መታወቂያው ብሔር ሆነ፣ ባንኩ ብሔር ሆነ፣ የመኪናው ታርጋ ብሔር ሆነ። አንድ ቤተ ክርስቲያን ብትቀር እሷን በብሔር ሊከፍሉብን መጡ። ኧረ እሷን ተውልን፣ ኧረችን እንኳን ተውልን። ስንራብም ስንጠማም ስንገፋም ኧረ እባካችሁ እናልቅስባት፣ ኧረ እባካችሁ እናልቅስባት። አሁን የሽማግሌ ፕሮፌሰር የሆነው ሽማግሌ ነው። በጃንሆይ ጊዜ ነበረ። እንዴት ትምህርት ቤት ገባ ታዲያ? የሚጨቆም ከሆነ የሆነ ቦታ ላይ ትምህርት እንዳውም ፕሮፌሰር አስራትን አንስቶ ሙስሊም ዶክተሮች ሲመረቁ እናንተ ሱቅ ትታችሁ ከመቼ ወዲህ ነው የተማራችሁት ብለዋል ፕሮፌሰር አስራት ብሎ ይናገራል። ይሄ ትልቅ ሰው ነው፣ ሽበት አለ። እነዚህ ናቸው የአርሲ ደም መፍሰስ ምክንያት። ሁሌ አሉታዊ ነገር የሚያወሩና ክርስትናን ለማስጠላት መከራ የሚያዩ
ኢትዮጵያዊነትና ታሪክን ካልለወጥ ነው በእኛ ካልተጻፈ የሚሉ እንኳን የጋራ ታሪክ ሊፈልጉ እኮ በምድር ላይ እንድንኖር የማይፈቅድ ቴዎሎጂ የሚያስተምሩ ሰዎች ናቸው። እኛን ለማታለል በዲሞክራሲና በእኩልነት ስም ይሄን ቃል ይደጋግሙታል እንጂ ሰው ያርዳሉ። ሰው የሚያርድ ሰው ስለ እኩልነት እንዴት ሊያወራ ይችላል? አስመሳዮች ናቸው። እኛን ስለ እኩልነት የምናውቀው አስመሳዮች ናቸው። ስለዚህ ይሄ ትልቅ አደጋ ነው። ኢትዮጵያን በጋራ እንስራ ካል እናልማ ካል ደግሞ ብዙሃንነት አይካድም። አሁን ደግሞ የሚያነብ ማነው ብዙሃነትን የካደው ብሎ የሚጠይቀው ሰው የለም። እሱ ነው ብዙሃነትን የሚነግረን። ወያኔና እውነት ከመምጣታችሁ በፊት የሁሉ 80 ቋንቋ እንዴት ኖረ? ወላይታ፣ ኦሮሞ፣ ጉራጌ ምናምን ተባብለን አይደንቲቲያችን እንዴት ቆየ? እናንተ ናችሁ አይደንቲቲውን የጠበቃችሁት። ምን አይነት የተቀሰፈ ዘመን! ምክንያቱም ሁላችን አፋችን ተዘጋ። ባለጌዎች በዩኒቨርሲቲዎች በተለያዩ የስልጠና ተቋማት በተለያዩ ስልጣን ላይ ወጥተው የሀገሪቷን ታሪክ ሲያቆሽሹ፣ የሰውን አንድነት ሲያጠፉ ሁሉም ሰው ዝም አለ። አሁን ያ እውነት መሰረት ያዘና እሱን ተከላክለው በዛ አንጻር የጠሉትን ማህበረሰብ ያርዳሉ። ከዛ እኛ ቄስ ሄድና አይ የታረድነው እኛ ብቻ አይደለም ሌሎችም አሉበት አይዟችሁ ይለናል። ስለፍትህ፣ ስለ ሰው እኩልነት፣ ስለ መንግስት ተጠያቂነት፣ ስለተጎዱት ካሳ፣ ስለተፈናቀሉት ምለሳ አንድም ሰው አይናገርም። ምንድነው ይሆናል? በዚህ 2 ቀን ምን ታዘብኩ መሰላችሁ? ሶሻል ሚዲያ ላይ ተጽዕኖ ፈጣሪዎች የሚባሉ ሃይማኖት ግን ይኑራቸው አይኑራቸው የማይታወቁ ህዝቡ የሚያጨበጭብላቸው ላይቭ ሲገቡ 100,000 50,000 80,000 ሰው ቁጭ ብሎ ብልግናቸውን የሚሰማ በየሄዱበት እንደው ልሙትልህ እያለ ኮሜንት የሚጽፍላቸው ተጽዕኖ ፈጣሪ የሚባሉ ሰዎች ድምጻችን መስማት አልፈለጉም። እንኳን ድምጽ ሊሆኑን ማለት ነው። እና ኦርቶዶክሳውያን የምትከተሉትን ምረጡ። ያሽቃበጣችሁላቸው የእናንተን መከራ መስማት አይፈልጉም። እንኳን ቪዲዮ ሊሰሩልህ ይቅርና ቪዲዮህን አያዩ፣ ሪፖስት ማያደርጉ። ምረጡ። የምታፈምሱትን ሰው ምረጡ። የምታሞግሱትን ሰው ምረጡ። የምትከተሉትን ሰው ምረጡ። እርግጠኛ ነኝ ይገባችኋል ስለማን እንዳወራው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው፣ ማወቅ አለባችሁ። ይሄንን ማለት ነው። ያው ባንዲራችን ሲሰድበው ደሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል ደግሞ ቀይ ቢጫ አረንጓዴ አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። ይሄ የግብጽ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም። የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብንም። ታዲያ ምንድነው ምልክት አንዷ ምልክት ማርያም ይእቲ። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል፣
ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ ካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ኡዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት እኮ መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ስለምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልሐምዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አሕሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ ወላሂ አንድ ሰው ያም ላሊበላን አይተህ እኮ ኦርቶዶክስ ትክክለኛ እምነት መሆኑ ምንም እኮ ጥርጥር የለው። የእውቀት መሰረት መሆኑን እኮ ምንም የሚያጠራጥር ነገር የለው። ለዛሬ የነበረን ይህን ይመስል ነበር። ሰላም ቆዩ።